ዛሬ ከኔ ያኮናችሁ የመሰለ ቆንጆ ሩዝ እናዘጋጃለን። እንዳመጣችሁ ጠብቁኝ። ደናችሁ እንደመሰነበታችሁ ሼፍና አስተፈራኒ ዛሬም እንደተለመደው አንድ ምግብ ሰራን ቆይታ እናደርጋለን። ዛሬ ምግባችን ቆንጆ ሩዝ ነው መስራት ታያችሁ። ለየት ታገሩ በዚህ መልኩ ከሰራችሁ ትወዱታላችሁ። አንዳንድ ሰዎች ሩዝ ማለት ሰዎች አሉ ለነዛ ጥሩ መፍትሄ ሆናቸዋል። በዚህ መልኩ ሰሩትና ሩዝን ቅመሱ በጣም ትወዱታላችሁ ማለት ነው። ጋር ላስተዋውቃችሁ መጀመሪያ እስቲ እዚህ ጋር ሁለት ማከረኛ ቀላል ቲማቲም አዘጋጅቻለሁ። እዚህ ያስፈልጉና ያለም አንድ ራስ ቀይ ሽንኩርት ያስፈልገኛል። ለዚህም ስራ ይሄን ተጠቀማለሁ። ያ ደግሞ የፈረንጅ ቃሪያ ነው። ይሄ እንግዲህ ተላይ ከብታው በጣም ቆንጆ ነው፣ ግን ቀዩ በለጠ ያሳምርላችኋል ማለት ነው። ያ ደግሞ የቲማቲም ድል ነው። በሾርባ ባንኪ አንድ ሞላ አድርገን የቲማቲም ድል አዘጋጅተናል። እሱን እንጠቀማለን። የላግባታችን ደግሞ በስመቲ ሩዝ ነው። ይሄን እንጠቀማለን። ቅመሞቻችን በኋላ ቀላቀፍ ያያቸዋለሁ። ከሙን እንጠቀማለን፣ ቺሊ ፍሌክስ እንጠቀማለን፣ ኮረሪማ እንጠቀማለን። አንዱ ደግሞ ቁንዶ በርበሬ አድርገን አንድ ቅመም ከሰራን በኋላ እሱን ጨምርበት የሚገርም ጣዕም ያመጣል። ተካቱት እንሰራላችሁ። በቅድሚያ እንግዲህ ሽንኩርቱን እንከትፋለን። ሽንኩርቱን ስላይስ እናደርገዋለን። ያገ እንግዲህ ስላይስ ደግሞ ሽርምሪ እናደርገዋለን ማለት ነው። እንደዚህ ያጋችሁ ሽንኩርት መክተፍ ነው። እንዲያርገ ሽንኩርት እንከትፋለን። በዚህ መልክ ካዘጋጀን በኋላ ስጋዎቻችንን በአንድ ቃል እንደዚህ እናስተካክላቸዋለን። ሽንኩርት እንደዚህ እንከትፋለን። ቅድም በመግቢያ ላይ አስተዋወቅኳችሁ ነጭ ሽንኩርት በጣም አስፈላጊ ነገር፣ ነጭ ሽንኩርት ያስፈልገናል። እሱም ስላይስ እናደርገዋለን። ስላይስ ከሆነ ይበልጥ በጣም ቆንጆ ይላችኋል። መፍጨትም መዳጥም ስላላቸው ይሄ ግን የበለጠ ጣዕሙን ቆንጆ ያደርግላችኋል። ስለዚህ ሽንኩርት እናዘጋጃለን። እንዲህ ካረግን በኋላ ወደ ማስተካከያ እቃችን ላይ እንደዚህ አድርገን ባንዱ እንደዚህ እናደርገዋለን። ያደርጋቸው ማስተካከል ነው። ካረግን በኋላ በዚህ መልክ ቃሪያውን ፍሬውን እናወጣለን። እንዲያርጋቸው ትንሽ ፋርመር ስታይል የሚባለው የሩዝ አሰራር ነው። ሩዙ ጋር እንዲዋድ ያግዛቸዋል ማለት ነው። ጊዜ የፋርመር ስታይል የሚሉት የሩዝ አሰራር ነው፣ ግን በጣም የሚጣፍጥ የምግብ አሰራር ነው። አንድ ሙሉ ያስፈልገናል። ሽንኩርቱ ማነው ቃሪያው የፈረንጅ ቃሪያ ጣዕም ይጣላችሁ አያቃጥላችሁ። ጣዕሙን ግን ጣዕም ይጨምርላችኋል። ሩዙ ከፍተኛ ጣዕም ይሰጥላችኋል። እንዲያድርገን ችኛዋን እዚህ ጋር አስገባትና ሳውን ልጠቀምበት ወይም ደግሞ ቆይ ሰንዳርካችሁ እንደዚህ ያዘጋጀነውን ያ የበቃችን ነው። እንዲህ ካረጋችሁ በኋላ እችን በዚህ መልክ አስተካክለን ቀጣይ ስራችን ደግሞ ቲማቲም መክተፍ ነው። ከነ ቆዳው ቲማቲም ከትፈዋለሁ። ስመልስ እንግዲህ ድስታችን ጥርና ሩዙን እናበስላለን። አሁን ጨርሻለሁ፣ ጠብቁኝ። እሺ ተመልሻለሁ። አሁን ድስታችንን እንደዚህ
ከጣድን በኋላ ለዚህ እንጥዳለን። ዘይት ከታች አድርግበታል። እንደዚህ የመጥበሻውን ታችኛውን ክፍል የሚሸፍንላችሁን ያክል ዘይት ወደ በአበሻ ቡና ሲኒ አንድ ያክል ይሆናል። ዘይት እንደዚህ እናደርጋለን። በቅድሚያ ሽንኩርቱን እንጨምራለን። ያርጋ ሽንኩርቱን መጀመሪያ ማብሰል እንጀምራለን ማለት ነው። በዛ አጋጣሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ፣ የደወል ምልክቱን ጫን አድርጓት። ላይክ እና ሼር እንዳይረሳ። ሁሌ ምግብ በምሰራበት ሰዓት እናንተ ጋር ቀድሞ ይደርሳችኋል። ደወሉን ጫማ እንዳዘነጉ። በተጨማሪ ደግሞ ያላችሁን አስተያየት ጻፉልን። ምን አማራችሁ? ምን ይሰራላችሁ? ንገሩን፣ እንሰራላችኋለን። የእናንተ አስተያየት ለኛ በጣም ያግዘናል። እንጠብቃችኋለን። እስቲ እንግዲህ አሁን እንደምትመለከቱት እዚህ ጋር ሽንኩርቱ እንደዚህ እየበሰለ ነው ያለው። ካስፈለገ ሽንኩርቱ አድቃችሁ ልትፈቱ ትችላላችሁ። እንግዲህ እኔ በጣም ነው ሽንኩርት የምወደው። እንደዚህ በጣም የሚወዱ ሰዎችም አሉ። ጠበስ አድርጋችሁ ሽንኩርቱን ከዛ በኋላ እንሰራው ቆንጆ ነው የሚሆነው። እንደዚህ ትንሽ ከለር መያዝ አለበት ሽንኩርቱ። ግን ከለር እንዲያስፈልገዋል። 1-2 ደቂቃ በላይ ፈጃ ከለር መያዝ። ከሁለት ደቂቃ በኋላ ስመለስ እንግዲህ ሽንኩርቱን ቀላ አድርጌ ጠብሼ እመልሳለሁ። ጠብቁኝ። እሺ ተመልሻለሁ። እንደምትመለከቱት እንደዚህ ቀላ ሲል ሽንኩርቱ እንደዚህ እናወጣዋለን። ዘጋን። ሽንኩርቱ እንደዚህ እናወጣዋለን። ካወጣችሁ በኋላ ቅድሚያ ነጭ ሽንኩርቱን እንጨምራለን። ትንሽ ሽንኩርቱ ቃና እንዲይዝ ነው። ዘይቱን ያጣፍጥልናል። ከዛ ላይ ቃሪያ እንጨምራለን። ፈረንጅ ቃሪያውን ካረጋችሁ ቲማቲም ድል ይገባል። በዚህ መንገድ ትንሽ ለዚህ ታበሰላችኋል። ለዚህ ቲማቲም ይገባል። ይከርናቸው የማድረግ አካባቢውን እንደጥብጣ አካላችሁ እናደርጋለን። አሁን ሩዝ እናዘጋጃለን። ውሃ ዝግጁ ይሆናል። አንድ ሳለ ያሳያችሁ ቅመሞች ያሳያችሁ። አንድ ላይ ቅመሞች ያሳያችሁ ዘርጋ ባለቃ ላይ ተታለብ እዚህ ጋር ቁንዶ በርበሬ አለ፣ ኮረሪማ አለ፣ ከሙን፣ እርድ፣ ጨውና የተፈጨ ወይም ሽርክት የሚጠናቀለን ይህን ጨምርበታለን ማለት ነው። እንዳንድ ላይ ይገባል ማለት ነው። ይህ እንደዚህ አድርጋቸው በዚህ መልክ ማቲሞ ቀሞች እንደዚህ በደንብ ይዋሃዳሉ። የጨው መጠን በኋላ ማስተካከል ይቻላል። ካረግን በኋላ ምንም በኋላ ስንካዋችሁ ሩዜን እንደዚህ እንዳወጣና እዚህ ጋር ብዙ አደርጋለሁ። በዚህ አንድ ስላልኩኝ በዚህ 2 ውሃ አደርጋለሁ ማለት ነው። ፕሮፖርሽን እንደዛ ነው። ውሃ በዚህ 2 አደርጋለሁ። አንድ ካረጋችሁ 2 ውሃ ታደርጋላችሁ። በደንብ አጋስላችኋል። እንግዲህ 15-20 ደቂቃ ከፈጃ ለመብሰል ከ15 ደቂቃ ለመሳለው ጠብቁ። እሺ አሁን ያዘጋጀነው ሩዝ ዋው በጣም ቆንጆ ነው መስሏል። እንዲያርጋቸው ሩዙን
የእርዱ ኃይል ተናግቶታል አሸንፏልና ወደ ቢጫ ሄዷል። ካረጋችሁ በኋላ ከላይ ደግሞ ነጭን ሽንኩርቷን ታቦታላችሁ። ከላይ ከመሰለ ሽንኩርት ከላይ ይደረጋል። በዚህ መልኩ ሰርታችሁ እንግዲህ መመገብ ስንቅ መሰው ሽንኩርቱን ሩዙን ተቀላቅላችሁ እንደዚህ አድርጋችሁ ሩዝ እንደዚህ ከሆነ በቀን መገባለሁ። በቃ እንደዚህ ጣፍጥ ከሆነ በቀን መገባለሁ። በጣም ቆንጆ ሩዝ አሰራር ነው። በቃ ተመገቡት። ጉርሻ ከሼፍ ዮናስ ጋር ይሄን መሰለ በሌላ ፕሮግራም በሌላ መጋበኛችኋል።